ይኸውላችሁ ዲፓርትመንት ኦፍ ጀስቲስ ጃንዋሪ 30 ከለቀቀው 3 ሚሊዮን ፋይልስ እና ከ180,000 በላይ ኢሜጅስ እና ከ2,000 በላይ ቪዲዮስ መካከል አንድ የጄፍሪ ኢፕስቲን ቃለ መጠይቅ ቪዲዮ ተለቆ ነበር። እና ጋዜጠኛው ምን አለው መሰላችሁ? ጄፍሪ ኢፕስቲንን ማለት ነው። ሰይጣን ነኝ ብለህ ታስባለህ ወይ ብሎ ሲጠይቀው አይ አይደለሁም፣ ግን ራሴ የማይበት ጥሩ መስታወት አለኝ አይነት ነገር ብሎ ይመልስለታል ማለት ነው። ያው ሰይጣን አይደለሁም ለማለት ነው። በጣም የሚያስቀው ግን ምኑ መሰላችሁ? ዘ ዴቪል ስኬርስ ሚ ይላል ማለት ነው። ጭራሽ ማለት ነው አይ እኔ ሰይጣን ጭራሽ ያስፈራኛል እንኳን ሰይጣን ለሆነ አይነት ቀርቶ ነው። ስለዚህ ሰይጣንን እፈራዋለሁ ነው። ይሄ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለውን እናየዋለን በመረጃና በማስረጃ ማለት ነውና ይሄ ሰይጣን ፕላስ የሆነ ሰው ሰይጣን ያስፈራኛል ይላል። ስሙት እስቲ። Do you think you're the devil himself? No, but I do have a good mirror. It's a serious question. Do you think you're the devil himself? I don't know. Why would you say that? Because you have all the attributes. You're incredibly smart. You remember the devil is somebody knows what? The devil's brilliant. You read Milton's Paradise Lost. No, the devil scares me. You see, ለዚህ ነው ደጋግሜ እነዚህ ዲያብሎሳውያን ቀጣፊና ውሸታሞች ናቸው፣ ዲሲቨሮች ናቸው የምላችሁ በደይ ሰበን ማለት ነው። ይህ የሚያሳየን የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 የሚለውን ነው ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። ሉክ እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላልና ባል ነው አባታቸው፣ ዲያብሎስ ነው አባታቸው። እንደምታውቁት በባል በተሰየመ ባንክ አካውንት ነው ገንዘብ የሚያስተላልፈው። ስለዚህ አባቱ ባል ነፍሰ ገዳይ ነው፣ ሕፃን በላ ነው፣ ሕፃናቶችን ይገላል፣ ያስገድላል፣ መስዋዕት ያስደርጋል። ጄፍሪ ኢፕስቲንም እንደዛው ኢቭን የሰው ስጋ ይበላል፣ ያስበላል። በጣም በሚያሳዝን ሁኔታ ማለት ነው። ውሸታም ነው፣ ቀጣፊ ነው። ጭራሽ ሰይጣን ያስፈራኛል፣ ሰይጣንን እፈራዋለሁ አለ። በጣም እኮ የሚገርም እኮ ነው። በእነዚህ ሰዎች ነው ዓለማችን የምትዘወረው ማለት ነው። ስቲል ብዙ ያልወጡ መረጃና ማስረጃዎች አሉ። እግዚአብሔር በራሱ ጊዜ እውነታን ይገልጣል፣ እንጠብቃለን። እና እንግዲህ ሌላው በዚህ የጄፍሪ ኢፕስቲን ፋይልስ ውስጥ ከተለቀቁት መካከል እንደ ቲፕ የተለቀቀ ፋይልስ አለ። አኖኒመስ ፋይል ነው፣ ስም አልባ ፋይል ነው እና ኤፕሪል 6 2021 ነው የኢሜይሉ ዴት የሚያሳየው ማለት ነው። እና ጆ ባይደን እናንተ የምታውቁት ጆ ባይደን አይደለም፣ ሪሉ ጆ ባይደን አይደለም። ያኛው ጆ ባይደንማ በቃ ኢቪል ሲክ አንግሪ ማን ነው። በቃ የራሱን ቺልድረን ራሱ አቢዩዝድ የሚያደርግ እንኳን ሌላ ልጅ ቀርቶ እና ይሄኛው ማስክ አድርጎ ለመተወን የመጣ ፕሬዚዳንት ነው። ያኛው ጆ ባይደን ተገለዋል 2019 ላይ። በቀይ የተሰመረበትን አንብቡትና በግልጽ እንደዚህ ጽሑፍ ታይቶ ነበር። በደይ ሰበን ታስታውሳላችሁ ስንለው የኖርነው ጉዳይ ነው አይደል እንዴ? በተደጋጋሚ ጊዜ ቪዲዮ እያመጣው መረጃና ማስረጃ እያመጣው በግልጽ እና በሚታይ መልኩ እያስፎገረ መጥቶ ነበር ወንድማችን ጆ ባይደን። እና ትራምፕ እንዲሁም ታስታውሳላችሁ የዛሬ ዓመት አይደለ ኤክስኪዩትድ የሆነው በ2020 ነው ብሎ ነበር። ፋይሉ ላይ ደግሞ በ2019 በቃ ተቀራራቢ ነው የሚያወሩት። እና ክሎን ነው ጆ ባይደን፣ ሮቦቲክ ነው፣ ኢንጂነርድ የሆነ ነው፣ ሶውለስ ነው፣ ማይንድለስ ነው ብሎ ነበር። እና ይኸውላችሁ አካክ ሲያደርግ ማስኩ ራሱ በግልጽ ሲኮማተር ሲጨማደድ ይታያል ማለት ነው። እና እዚህ ጋር ራሱ በቃኝ ይሄ ማስክ ብሎ ሊገልጠውላ ነበር። ይኸውላችሁ ተመልከቱ። ነካ ሲያደርገው ምን ያህል ስትሬች እንደሚያደርግ እንዴት ተለጣጭ እንደሆነ ቆዳው ኢማጂን አስቡት። ይኸውላችሁ ይታያችኋል። ልጥጥ ይልና ቦታው ላይ ይመለሳል ማለት ነው። እና ምናልባት ጄሚ ኬሪ ነው ወይ ውስጥ ያለው ይላሉ አንዳንድ ቀላጆች። የሚገርም እኮ ነው ወንድሞች፣ እየሰሩት ያሉት ስራ ስለ ሲሊኮን ማስክ አጫዎቻችሁ ነበር አይደል? ምናልባት በቃ አንድ ተዋኝ እኮ ነው እንደዚህ የሚደበርብን አንድ ሰው ነው እንግዲህ እንደዚህ የሚያደርገን፣ ወይንም ሮቦቲክ ሊሆን ይችላል። ብዙ ነገር እነሱ የደረሱበት ቴክኖሎጂ ያስደነግጣልና ኢማጂን አስቡት። ሬፕቲሊያኖቹም ሊሆኑ ይችላሉ አልብሰው አምጥተው። ተረዳችሁኝ አይደል? እነሱ የሚገርም ነው። እና ሌላኛው የጄፍሪ ኢፕስቲን ፋይልስ ላይ የታየው አደገኛውና አሳሳቢው ነገር ምንድን ነው? እንደምታዩት ኢሜይሉ በ2018 ነው ቀኑ እና ስለ ኒውክሌር እና ስለ ሶስተኛ የዓለም ጦርነት ነው የሚያወራው።
ለጄፍሪ ፒስቲን የተላከው ኢሜል ማለት ነው። ምን ይላል? we need to discuss WW3. the investors want to know if we are still planning February 8 February 8 26 ኢማጂን ዛሬ ቀን ስንት ነው? ፌብራሪ 5 ከ3 ቀን በኋላ ማለት ነው። ሶስተኛ የዓለም ጦርነት ሊጀምሩት ያሰቡት እንግዲህ ፋይል ከወጣ በኋላ ሐሳባቸውን ይቀይሩታል አይቀይሩትም ምናየው ይሆናል። we will see። ግን በጣም የሚገርም ነው። WW3 ፕላንድ እንደሆነ እቅድ እንደሆነ እንነጋገር ነበር እኮ እንደምታውቁት ይሄው። ስለዚህ ፕላንድ የሚያደርጉትን ፕሪዳክቲቭ ፕሮግራሚንግ የምንለው በፊልሞቻቸው እንደምናየው ይሄኛው ደግሞ ፕላንድ ነው። ያቀዱትን ያወሩታል ማለት ነው። ገባቸው አይደለ? ስለዚህ ለWW3 ለሶስተኛ የዓለም ጦርነት ኢንቨስተሮች ተዘጋጅተው ምናምን እንዴት ነው ፕላኒንጉ ተቀይረዋል ከፌብራሪ 8 ምናምን አይነት ነገር ውይይት ማለት ነው። የሚገርም እኮ ነው። ሌላ መረጃ አለ፣ አስደንጋጭ ነገር ማለት ነው።